ሰላማችሁ ይብዛ የአዝመራ ቲቪ ዩቲዩብ ቻናል ቤተሰቦቻችን ለዛሬ ደግሞ ለእናንተ ይጠቅማል ያልናቸው ምርጥ አንኳር ሐሳቦችን ከተለያዩ ምንጮች ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ታዲያ ፕሮግራማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለዛሬ ደግሞ ለኛ ይጠቅማሉ ያልናቸው ሐሳቦችን አንድ ባንድ የምናይ ይሆናል። እነዚህ ሐሳቦች የሚጀምሩት በህይወት ሰልፍ ውስጥ ሳለን ልብ ልንላቸው የሚገቡ እነኚህ 19 ነጥቦች በአጽንኦት የምናይ ይሆናል። አንደኛው ያለፈ ነገር እንደማይቀየር አትርሳ። ላወቀበት ሰው ግን ያለፈው ለወደፊቱ የራስ የሆነ ትምህርት አለው። ካለፈው ነገርህ ተማር እንጂ በፍጹም ውድቀትን እንዳትደግመው ተጠንቀቅ። ማማረር ነገህን በጎ አያድርገውምና። ሁለተኛ የሰዎች ሐሳብ ያንተን ማንነት አይገልጽም። ማንነት አንተ ውስጥ ነው ያለው። መልካም አድርግ፣ ሌላውን እርሳው። የሁሉም ሰው የህይወት ጉዞ ይለያያልና። ሶስተኛው ለሁሉም ጊዜ ያለውና ጊዜው በደረሰ ሰው ሁኔታ አትቅና። መኪና ገዛ ብለህ እኔ ሳትበል። ጊዜ ሲደርስ መኪና ሳይሆን መኪናዎችም፣ አውሮፕላን ሳይሆን አውሮፕላኖችም መግዛት ትችላለህ። ያውም አስፈላጊ ከሆነ ነው። ደግሞስ እንዴት እንደገዛው መቼ ታውቃለህ? ይልቅ የእርሱን ተወውና በራስህ ላይ አተኩር። ያለህ ነገር በቂ ነውና። አራተኛው ለሰዎች ለደስታቸው እንጂ ለሐዘናቸው መንስኤ እንዳትሆን ተጠንቀቅ። በሰዎች ደስታ ደስ ይበለህ፣ ለሰዎች ክፉ አትመኝ። በሐዘናቸውም አብረህ እዘን። ሰዎች ሲያዝኑ አትደሰት። ሰው ከሆንክ የሰው ነገር ይሰማህ። ይህ ማለት ግን ተንኮል እየሰሩ ከሚደሰቱ ሰዎች ጋር ተደሰት ማለት አይደለም። ሰው እያስከፉ ብሎም እየገደሉ የሚደሰቱ አሉና አንተ ከተጎዳው ሰው ጋር ሁን። እንዲሁም መሆን እንዳደረክ አስተውል። አምስተኛው በጊዜ ስራ እንጂ ጊዜ ባንተ አይስራ። ጊዜ የማይፈውሰውና የማይቀይረው ነገር የለም። አንተንም ጊዜው ይቀይርህ ዘንድ ፍቀድለት። በተሰጠህም ጊዜ ለመልካም ነገሮች ሱሰኛ ሁን። ስድስተኛ መክሊትህን ፈልግ። ውስጥህን የሚችለውና የሚያምንበት ተሰጦ ምን አለህ? ምን አይነት ሥራስ መስራት ትችላለህ? ጓደኛህን አትመልከት፣ ትለያያላችሁና። ዓለማችን በትምህርት ብቻ ወይም በጠቢባን ብቻ ወይም በተወሰኑ ዘርፎች አይደለም ብቻ እየኖረች ያለችው። በጣም ብዙ ነገሮች ናቸው ደግፈው ያቆሟት። አንተም ጥቂትም ብትሆን ያለህን ችሎታ ፈልገውና አውጣው። ቁፋሮ ነው ወይስ ቾክ ይዞ ማስተማር ነው? ወይስ መምከር መገሰጽ ነው? ቆንጆ ሽሮ ወጥ እየሰሩ መሸጥ ነው ወይ? የድንጋይ ቅርጽ ወይም ኮብልስቶን እየሰሩ መኖር ነው ወይ? ምንድነው? እባክህ ፈልገውና አጎልብተው። ምን ይሻለኛል በሚል ጊዜህን እንዳያልቅ። በእርግጥም ጊዜ ሳይሆን አንተ ነህ የምታልቀው። ጊዜ አንተም ካንተ በፊትም ብዙዎች አሳልፈዋልና ለወደፊትም ብዙዎች አሳልፎ ይቀጥላል። እኛ ግን እናልፋለን። ስለዚህ በማያልፍ ጊዜ የማያልፍ ሥራ እንስራ። ሰባተኛ መልካም ነገር ሁሉ ከፈጣሪ፣ መጥፎ ነገር ሁሉ ደግሞ ከሰይጣን እንዳልሆነ አስተውል። ፈጣሪ መጥፎ ሁኔታን ወደ መልካም የመቀየር ብቃት አለው። ሰይጣንም ያጠፋህ ዘንድ መልካም የሚመስል ነገር ሊያዘጋጅልህ ይችላል። መልካም ማሰብና መልካም መሆን ነገር በመልካምነት እንዲገጥሙ ማመቻቸት ነው። መጥፎነት ካንተ አርቅ። ላንተም ሆነ ለሰዎች ጉዳት እንጂ ጥቅም የለውም። ስምንተኛ ሰው የዘራውን ያጭዳል የሚለውን አባባል ሁሌም አስታውስ። የሰራኸውና የምትሰራው ነገር ሁሉ ዞሮ አንተን ያገኘሃል። መጥፎ ከሰራህ እንደ ሥራህ፣ መልካም ከሰራህም እንደዚያው ይገጥመሃል። ክፉ ነገር እየዘራህ መልካም ነገር አትጠብቅ፣ ራስህንም አትሸውድ። ጤፍ ዘርተህ ባቄላ አትጠብቅ። ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራኸው በእጥፍ ታጭዳለህ። ዘጠነኛ ለራስህ ስትል መልካም ሁን፣ በጎውንም አስብ። ለራስ ማሰብ ማስተዋል እንጂ ራስ ወዳድነት አይደለም። ራሱን የማይወድ ሰው ሌላውን መውደድ አይችልምና። አስረኛ በማንም ላይ አትፍረድ። የመፍረድ ኃላፊነት በፍጹም የለህም። ፍርድ የፈጣሪ ነውና። ለመፍረድ እንኳ ብትፈልግ እንከን አልባ መሆን ያስፈልጋል። ይህ ደግሞ ፍጥረታት ሁሉ ፍጥረት በመሆናቸው ብቻ እንከን አለባቸው። ስለዚህ የተሻለ ሐሳብ አለኝ ብለህ ካሰብክና
ከቻልክ ምከር እንጂ ፈራጅና ወቃሽ አትሁን። ካልቻልክ ደግሞ ዝም ማለት ልመድ። 11ኛ መልካም ጓደኛ ከፈጣሪ የሚሰጥ ጸጋ መሆኑን አትርሳ። የጓደኛህን ስሜት ለመረዳት እና ለማገዝ ሞክር። መልካም የሆነውን ነገር አውጣለት፣ አበረታታው። እንደማይጠቅምም ከቶ አትንገረው። ለሐዘኑ ሳይሆን ለደስታው ምክንያቱን፣ ለስኬቱ እንጂ ለውድቀቱ መንስኤ አትሁን። 12ኛ መልካም ጓደኛ ሁን። መልካም ጓደኛ የማይቀና አሳቢና መካሪ፣ ከኔ ይልቅ ላንተ የሚል ካለህ አንተ ተባርከሃልና እጅግም ታድለሃልና፣ ከሌለህ ደግሞ አንተ ራስህ መልካም በመሆን ጀምረው። ባህሪህንና ስራህን አይተው ይመጣሉና። ምክንያቱም መልካም ተካራይ ለማግኘት መልካም ቤት መገንባት ቀዳሚው ነገር ነውና። ነገር ግን ያለ ምክንያት ከሄድክ በምክንያት አትምጣ። በእርግጥ አንዳንድ ጊዜ በሕይወትህ ውስጥ ጉዳት እንጂ ጥቅም የሌለባቸው ሰዎች በራሳቸው ሰዓት ከሕይወትህ ሲወጡ እጅግ መታደል ነው። 13ኛ ካጓጉል ሐሳብና ጭንቀት ራስን ጠብቅ። ያለ መጠን ማሰብ ጭንቀትና ሐዘንን ያስከትላል። አቅምህ ከሚችለው በላይ አታስብ። መመለስ በማትችለው ነገር ላይ አትወጠር። የተመለሱ ነገሮች ላይ አትኩር። ነገር ግን አንዳንድ መልሶች በድጋሚ ጥያቄዎች ነው እንደሚመጡ አትዘንጋ። በሚገባህ እንጂ በማይገባህ ነገርና በማያገባህ ነገር አታተኩር። 14ኛ ደግነት አይለይህ። ደግነት ዋጋ አያስከፍልም፣ በነፃ ነው። ያስከፍላል ብለህ ካሰብክም ምላሹ እጥፍ እንደሚሆንልህ አትዘንጋ። እናም ዘወትር ደግ ሁን። ደግነት ለደጎች ምንም አይጎዳቸውም። ቢጎዳቸው እንኳ ከጉዳት ይልቅ በረከታቸውና ሰላማቸው ልክ የለውም። 15ኛ የደስታህንና ሰላምህን ካንተ ዘንድ አኑራቸው። ደስታህንና ሰላምህን የሆነ ሰው ወይም የሆነ ነገር ላይ አታስቀምጥ። ያ ነገር ወይም ያ ሰው ካጠገብህ ሲርቅ ወይም ሲጠፋ ደስታህም አብሮ ይጠፋልና። ደስታና ሰላም በአንተ ውስጥ ናቸው። በራስህ በአፈጣጠርህ ደስ ይበለህ። ውለህ በመግባትህ ደስ ይበለህ። ባለህ ትንሽ ነገር ደስ ይበለህ። 16ኛ ፍቅርን ፈልጋት። ለፍቅር ለመውደድ እንጂ ለጥላቻ፣ ለዛቻ፣ ለምቀኝነት ጊዜ አይኖርህ። በመውደድ የተጠመደ ሰው ለመጣላት ጊዜ የለውምና። 17ኛ ዘመንህን ከርኩሰት ጠብቀው። ዕድሜህን በተመለከተም የፈጣሪ ፍቃድ ከሆነ ካለፈው ይልቅ ከተቃጠለው ይልቅ ለወደፊት የምትኖረው እጅግ ብዙ ነውና። ዋናው ደግሞ የኖርክበት የዕድሜ ብዛት ሳይሆን የኖርክበት ዘመን ያሳየኸው መልካምነትና ያተረፍከው ደግነትህ ነው። 18ኛ መኖርህን ማንንም ካልጠቀመ ሞመትን ማንንም አይጎዳም የሚለው አባባል አስታውስ። የኖርክበት ዕድሜ ትንሽ ቢሆን እንኳ በቂ ነው ይባላል። የማቱሳላ ዕድሜው እንጂ የሠራው ሥራ አይታወቅም። ኖሮ ሞተ ብቻ ከመባል ፈጣሪ ጠብቀህ። ስለዚህ በኖርክበት ዘመን ሁሉ ጠቃሚና የሚረባ ሰው ለመሆን ሁሌም ትጋ። መኖር ማለት መጥቀምና መጠቃቀም ነውና። 19ኛ ከማማረር ይልቅ ማመስገንን ተለማመድ። የምናማርረው የተሰጠንና የሆነልንን ረስተን የጎደለንን ነገር ላይ ጎደልን ብለን ስለምናተኩር ነው። ባለው ነገር አመስጋኝ የሆነ ይጨመረለታል። በማማረር ማባረክ የለም። ሰላምና ጤና ከመልካም አስተሳሰብና በጎ ሕሊና ጋር ሁሉም ጊዜ ከዘመንህ አትለያቸው። ለውጥ ከራስ ይጀምራልና እናም አሁኑኑ መለወጥ ጀምር። ውድ አጋር ቤተሰቦቻችን ለዛሬ ለእናንተ ያልነው ዝግጅት ይህንን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ለወደፊት በተሻለ ሌላ ሥራ እንገናኛለን። እስከዛው ደጉን ተመኘንላችሁ። ሰላማችሁ ይብዛ። ቻው። ውድ አጋር ቤተሰቦቻችን ለዛሬ ለእናንተ ያልነው ዝግጅት ይህንን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ለወደፊት በተሻለ ሌላ ሥራ እንገናኛለን። እስከዛው ደጉን ተመኘንላችሁ። ሰላማችሁ ይብዛ። ቻው።